ሻሎም አማሃ ይባላል። የመጣሁት ከዚሁ ከአያት አካባቢ ነው። እግዚአብሔር ያላደረገልኝ ነገር የለም። በእርግጥ ግን ከብዙ ጥቂቱን ለዚህ ለመሰክር መጥቻለሁ። ያው የዓለምን ሕይወት አይቻለሁ። አማኝም አልነበርንም። እግዚአብሔር እንዴት እንደታደገን ሳስበውላ በጣም ይገርመኛል። አዋቂ ቤትም ተመላልሰን አይተናል። ላይፍ እግዚአብሔር ድንቅ ነገር አድርጎልናል። ካደረገልኝ ደግሞ በትልቁ ለመሰክር በፊታችሁ አለውና ምንድነው ለእኔ የሆነልኝ የቴስቲክል ፔን ወይም ደግሞ የዘር ፍሬ ማበጥ ተብዬ ሆስፒታል ስመላለስ ነበረና በዛ መሀል ብዙ ሌሊቶችን አልተኛውም። በጣም ስትረስ ነበረ። ዲማኒክ የሆኑ ቮይሶችን ምናምን ይሰማ ነበረ። ለካ እግዚአብሔር ወደዚህ ቸርች መጥቼ እንድገናኝ ስለፈለገ በቃ አጣደፈኝ እና ኢቨን ሁላ ቤት በቃ ልወጣ ነው ብዬ ቸርች ልሄድ ነው ብዬ ነው በቃ ወጥቼ ድንገት የመጣሁት እና የመጣሁበት ጥያቄ ነበረብኝ ይሄ የታመምኩት ነገር እና እዚህ መጥቼ አፖስትል ሲጸልይልኝ ስለ ህመም አላወራኝም። ለካ እግዚአብሔር የሚያስበው ከጥያቄ በላይ ነው፣ ቢዮንድ ነው የሚያስበው እና እግዚአብሔር ታገለግለኛለህ ነው ያለኝ እዚህ ስመጣ እና ሌላ ጥያቄ ፈጠረብኝ። እኔ እንደዚህ ብዬ መጥቼ እንዴት ነው ታገለግለኛለህ የሚለኝ ምናምን ብዬ ጥያቄ ፈጠረብኝ እና ለካ እግዚአብሔር በጣም ይችላል። ከዛ ምን ሆነ ሄድኩኝ ሆስፒታል ምናምን። ከዛ በጆሮዬ የማይሆን ድምፆች ይሰማሉ። በቃ ሰርጀሪ ምናምን ይለኛል ጠላት። ከዛ በውስጤ ደግሞ አንድ ቃል መጣ። ሸክላ ሰሪው ሸክላው ሲበላሽበት እንደወደደ አድርጎት እንደሚሰራ እግዚአብሔርማ እናንተን ምናምን የሚለው ቃል በልቤ ላይ መጣና እግዚአብሔር ፈጥሮኝማ እኔን መስራት አያቅተውም ብዬ አመንኩኝ። ከዛ ዶክተሩ ጋር ስገባ ጠላት እንዳለው ሰርጀሪ አለ። ከዛ በጣም ተደናገጥኩ። ከእናቴ ጋርም ስለነበርኩ ምናምን እሷም በቃ ለእሷ ኖርማል የሆነ እሷ አልደነገጠችም። እኔ ግን የመጀመሪያ ስለነበረ ደነገጥኩ፣ ፈራው ምናምን። ከዛ ለአማን ቴክስት ላኩለት እንደዚህ ተባልኩ ምናምን ስለው በቃ ና ቸርች ሮብ ቀን እንገናኝ፣ እግዚአብሔር ነገርን ይገለብጣል አለኝ። ከዛ እንደዛ ላይ ከማዘር ጋር ተመልሰን ቤት ገባን። ከዛ ሮብ ዕለት መጣሁ እዚህ መጥቼ በአፖስትል ጸለይልኝ፣ በደንብ ጸለይልኝ። ከዛ እግዚአብሔር በቃ ትልቅ ነገር ያደርጋል፣ ምንም እንዳትፈራ እንዳትጨነቅ፣ ስለት አይነካህም አለኝ። ከዛ በኋላም እሱም አልፎ ዓርብ ዕለት አመጣሁት እዚህ ተጸለይልኝ፣ ስለት አይነካኝም በል አለኝ። ስለት አይነካኝም አልኩ። ከዛ ወደ ቤት ሄድኩኝ ማለት ነው። ከዛ ሰኞ ነበረ ቀጠሮዬ። ልክ ሆስፒታል እየሄድኩኝ ውጤት ልሰማ እየሄድኩ ነው ብዬ በቴክስት ላኩለት ቴሌግራም ላይ። ከዛ ምንም አይሉም አይዞህ ምንም እንዳትፈራ ብሎ ቴክስት መለሰልኝ አፖስትል። ከዛ ሄድኩኝ፣ ውጤት ተቀበልኩኝ። ውጤት ተቀብዬ ወደ ዋናው ዶክተር ገብቼ ውጤቱን ስሰጠው አየውና ይሄ ጉዳይ ምንም ሰርጀሪ የሚያሰራህ ነገር የለም፣ ምንም ይሄ አስፈላጊ ባል ነገር የለውም። ስለዚህ በቃ እንዲያው በቃ ፈልጋለሁ ግን ልትሰራ ካልክ ብቻ ነው የምትሰራው እንጂ አስገዳጅ ነገር አይደለም። ስለዚህ ሰላም ነው ምናምን አለኝ። ከዛ በጣም ደስ ብሎኝ በጣም በቃ እግዚአብሔርን እያመሰገንኩ ቤት ሄድኩኝ። እናቴም ደግሞ የእናቶች የጸሎት ህብረት አላትና እዛም መሰከረች። እግዚአብሔር ከስለት አዳነኝ። ጌታ ስሙ ይባረክ። ሁለተኛ ደግሞ ምስክርነት ምን ሆነ? በቅርብ እናቴ በጣም ታመመች። በጣም የሚያስፈራ ነገር ሆነ። እምነታችንም በጣም ተፈተነ። ምን ሆነ? በሰሞኑ በተነሳ የቫይረስ በጣም ታመመች እና ከዛሬ ነገ በቃ ትድናለች ብለን ነበር ያሰብነው። ግን እየከፋ መጣ። ሳል አላት፣ ደረቅ ሳል፣ ደረቷ መቁሰል፣ ራስ ምታት፣ ፕሬዠርም ስላለባት ራስ ምታት ምናምን እንትን አላት። ከዛ በጣም ተጫንቃ ስለነበረ ለልጆቿ ደብዳቤ ጻፈች። በቃ የምታየው ቅዠት ምናምን ከባድ ስለነበረ በቃ
ይሄን ቀን አላልፍም ብላ ስላሰበች ምትሞት ስለመሰላት ደብዳቤ ጻፈችና አስቀመጠችልን። ከዛ እኔ ቤት ሲሄድ እኔ በቃ ማለፍ የምችል አይመስለኝም መሄድ እየመሰለኝ ነው አለችኝ። ተደነገጥኩኝ። ከዛ ወዲያው ለአፖስትል ደወልኩለትና አማኒ እንደዚህ ተፈጥሯልና እንደዚህ እያለችኝ ነው ምናምን ስለው ችግር የለውም መምጣት የምትችል ከሆነ ትምጣ፣ ካልሆነ ደግሞ በስልክ እንጸልያለን ማታ እንደዋውላለን አለኝ። ከዛ እሺ ምንም አትሆንም በ5 ደቂቃ ጸሎት የሚከሽፍ ነገር ነው ምንም እንዳትጨነቅ አለኝ። እሺ ያልኩት ዘጋን። ከዛ በኋላ በሌላ ጊዜ ማታ ላይ ደወልኩለት እና በጣም የጭንቅ ጊዜ ላይ ነው የደወልኩለት። ከዛ ማታ ላይ እንገናኝ 3 ሰዓት አካባቢ ቤት እንደገባው እደውላለሁ አለኝ። ልክ ቤት እንደገባ ደወለልኝ። ከዛ መጸለይ ጀመረ። መጸለይ ስንጀምር የጌታ መንፈስ ድግምት እንደነበረ፣ እሷን ሊያጠፋ ነገሮቿን ሊያበላሽ እንደነበረ፣ እኛንም ሀዘን ላይ ልጥላ እንደነበረ በሱ ተናገረ። ከዛ ከእግዚአብሔር ያልሆነ ኮቴ በሙሉ ከዛ ቤት እንደሚወገድ ጌታ ተናገረን፣ ጸለይን። ከዛ በኋላ በማግስቱ ቀጠሮ ነበረን ሆስፒታል ሄደን ቼክ ስትደረግ ምንም ነገር የለም ሁሉ ነገር ነፃ ነው ተባለች። ከዛ በኋላ ይሄ ፊቱ አካባቢ ደግሞ ይሄ እንደማበጥ ምናምን እዚህ ጋር አይኑ አካባቢ እንደዛ ሆኖ ነበረ። ከዛ እሱም ሰሞኑን በጣም ደህና ሆና ወደ ስራዋ ተመልሳለች። አሁን ሁላ ጾም ይዛ ምናምን እየጸለየች ነው ያለችው። እግዚአብሔር ትልቅ ነገር አደረገልን። በዚህ አጋጣሚ መናገር የምፈልገው ነገር እግዚአብሔር በጣም መልካም አምላክ ነው። እግዚአብሔር ትልቅ አምላክ ነው። እግዚአብሔር ይችላል። ኑና የእግዚአብሔርን እጅ እዩ። እኔ እዚህ ቸርች ከመጣሁ ጀምሮ እምነቴ ነው ያደገው። እግዚአብሔር ተናገረኝ። ለካ ይሄ ነገር ሲሆን በህይወቴ ላይ የኔን እምነት አፕግሬድ ሊያደርግ ፈልጎ ነው ጌታ እና እግዚአብሔርን ደግሞ ያለ እምነት ደስ ማሰኘት ስለማንችል አምነን በጌታ ፊት እንሁን። እግዚአብሔር ይችላል። ልክ ይሄ እንደዚህ እንደታመምኩኝ አማን ከጸለይልኝ በኋላ ሌላ ቦታ ሄጄ ደግሞ የሆነ ህብረት አደረኩ የክርስቲያኖች እና የጓደኛዬ እናት ታገለግላለች እና በቤቷ ነው ታገለግለው። እሷ እየጸለየችልኝ የመጀመሪያ ቀን እዚህ ቸርች ስመጣ አማን የተናገረኝን እሷም ደገመችው። ከዛ ያን ደግሞ ኮንፈርም ሆነልኝ ለእኔ እና በቃ እምነቴ ጨመረ እና እግዚአብሔርን ብሎ የመጣ ሰው አያፍርም በተአምር። እኔ በጣም እርግጠኛ ነኝ። እኔ እምላለሁ በነፍሴ እግዚአብሔር ትልቅ ነገር ያደርጋል፣ ይችላል። ስለዚህ ይህንን የምታዩ ጌታ ይረዳል። ኑና የእግዚአብሔርን ክብር እዩ፣ የእግዚአብሔርን እጅ እዩ። እኔን ለማዳን እጁ አላጠረችም። እግዚአብሔር በነገር ሁሉ ረድቶኛል። ከዚህ በኋላ ደግሞ መንፈስ ቅዱስን ተሞልቼ መንፈስ ቅዱስን ኃይል አይቻለሁ። እግዚአብሔር በጣም ሲናገር አይቻለሁ፣ ሲሰራ አይቻለሁ፣ የታመመ ሲያድን ከዚህ በኋላ ራሱ አይቻለሁ። ስለዚህ ኑና ያላመናችሁ ጌታ ኢየሱስ ክርስቶስ እንደ ግድ አዳኝ አድርጋችሁ ያልተቀበላችሁ ኑና ጌታን እመኑ። እግዚአብሔር ከምታስቡት በላይ እግዚአብሔር ትልቅ ነው። እርሱ መንገድ ህይወት ይሆናችኋል፣ እርሱ ያድናችኋል። እግዚአብሔር ስሙ ይባረክ። ጌታ ክብሩን ይውሰድ። አሜን። በእርግጥ ይህን መንፈስ ቅዱስ እኔ አላውቀውም ነበር። ብዙ ቸርች ሄጄ ተካፍያለሁ። ጥሩ መንፈስ አይቻለሁ፣ መንፈስ ቅዱስን አይቼዋለሁ፣ ግን አላውቀውም። በራሴ ህይወት ላይ መንፈስ ቅዱስን ላይ ሲመስለኝ የሆነ ጥግ አስይዤዋለሁ መሰለኝና በልሳን መጸለይ ስጀምር ጥሩ መንፈስ አለኝ። በቃ ደስ ብሎኝ ምናምን ልቅቅ ብዬ ምናምን ጸልያለሁ። ግን እዚህ ቸርች መጥቼ እናቴም ነበረች እና ልክ ለእሷ እየተጸለየ ሄጄ እሷን ስነካ እሷ ላይ የመጣው መንፈስ ወደ እኔ ተላለፈ እና ራሴን በቃ መቆጣጠር እስከሚያቅተኝ እጄ በጣም ቫይብሬት ያደርጋል። ግራ እግሬ እንትን አደረገ፣ በቃ ስታክ አደረገ። ማጠፍ መቆም ምናምን አቃተኝ። በጣም ይነዝረኛል። ይሄ ነርቮቼ በጣም በቃ ቫይብሬት ያደርጋሉ እና በጣም ያስጮኸኛል። ከዛ በኋላ ደግሞ የጸሎት መንፈስ በውስጤ ሲቃትት ምናምን ይታወቀኛል እና እንደውም የዛ ታይም ላይ እንደውም አንዳንድ ሰዎች ሁላ ስጸልይ ነበር፣ ራሴን አላውቀውም ነበር እና የሚገርም
መንፈስ ቅዱስ ማለት በኢየሱስ እንዴት እንደምገልጽላችሁ አላውቅም። በጣም ትልቅ አምላክ፣ የውስጥን የሚያውቅ በጣም እኔ እንጃ ቃላት የለኝም ስለ መንፈስ ቅዱስ አወራ። ከዛ በኋላ ራሱ መንፈስ ቅዱስን ተቀብዬ ካለፍኩ በኋላ ራሱ በቃ እንዴት ውስጤ እንደሚያስጨንቅ ጩጩ ይለኛል፣ ያሳብደኛል፣ ያዘልለኛል። በልሳን ስተኛ ተኝቼ በቃ ስለሱ ነው ማወራው። በቃ እንጃ እንዴት እንደምገልጽላችሁ አላውቅም። ይህንን መንፈስ እንድትካፈሉት ነው እኔም ዛሬ በፊታችሁ ያለሁት። ኑና መንፈስ ቅዱስን እዩት፣ እሱ ይዳስሳል። በጣም የሚገርም አምላክ። እኔም በመንፈስ ቅዱስ ራሱ እምላለሁ መታችሁ የመንፈስ ተካፈሉ። ይሄ መንፈስ ሪል መንፈስ ነው። ይሄ መንፈስ አዳኝ ነው። ይሄ መንፈስ ትክክለኛ መንፈስ ነው። ኑና የእግዚአብሔርን እጅ እዩ። መንፈስ ቅዱስ የሌለበት ህይወት አልባ ሰው የሚባለው ሙት ነው የሚባለው። ስለዚህ የግድ ለወጣቶች ለማንኛውም ሰው ያስፈልጋል። ግን ሞር ደግሞ መንፈስ ቅዱስ ወጣቶች ላይ ሞር በጣም በቃ መቀጣጠል ምናምን ስለሚፈልግ በወጣቶች ላይ መስራት ስለሚፈልግ ልባችሁን ለመንፈስ ቅዱስ ስጡ። ወጣቶች ልባችሁን ለመንፈስ ቅዱስ ስጡ። እሱ ያግዛችኋል፣ እሱ ይመራችኋል። እያንዳንዱ ነገሮች እሱ ያስተካክላል። ወደ እውነት ሁሉ የሚመራችሁ መንፈስ ነው። መንፈስ ቅዱስን በተቀበላችሁ ጊዜ ደግሞ ኃይልን ትቀበላላችሁ። ከዛ በኋላ ደግሞ የምድሪቷን ከርስ ሱረቷችሁ ከባድ አገልጋይ ነቢያቶች፣ ሐዋርያ መንፈስ ቅዱስ ነው የሚረዳው። ስለዚህ ኑና ይሄ መንፈስ አብረን ተካፍለን ወደ ስራ እንግባ። የጠላትን ምሽግ እያፈረስን፣ በሽታን እያፈረስን፣ የዓለምን ነገር እየተውን መንፈስ ቅዱስን ብቻ እያከበርን እንሂድ። እናንተ ወጣቶች እግዚአብሔር መንፈሱን ይልክላችኋል። በመንፈስ ቅዱስ ትቃጠላላችሁ፣ ትሰክራላችሁ። በቃ አብረን መንፈስ ቅዱስ ተሞልተን እናብዳለን። ኢየሱስ ትናንትናም ዛሬም ለዘላለም ያው ነው። እርሱ ያግዘናል። ኑና እኔ እንደተካፈልኩት እናንተም ተካፈሉ። ወዳችኋለሁ። ተባረኩ።